ሰላም ለእናንተ ይሁን። ዛሬ በጊፍት ሪል ስቴት ዋና መስሪያ ቤት እገኛለሁ። የመጣሁበት ምክንያት ደግሞ አዲስ ነገር አለ የሚል ሰምቼ ነው። ቤት ሁላችንም እንዲኖረን እንፈልጋለን። ግን ዋናው ጥያቄ ቤት ስንገዛ ከማን እንግዛ፣ ታማኝነቱ ምን ያህል ነው የሚለው ነው ትልቁ ጥያቄ። ከጊፍት ሪል ስቴት ቤት የገዙ ሰዎች ማህበረሰብ ሆነው ተገንብተው አብረው እየኖሩ እንደሆነ ሰምተናል። እዚህ ዋናው መስሪያ ቤት ስመጣ አቶ ብርቁ ይርጋ በጊፍት ሪል ስቴት የማርኬቲንግ እና የሽያጭ ክፍል ኃላፊ ናቸውና ከእሳቸው ጋር ቆይታ ላደርግ ነው። ቤት መግዛት የሚፈልግ ሰው ከጊፍት ሪል ስቴት ቢገዛ ምን አይነት ጥቅም ያገኛል? ከጊፍት ሪል ስቴት ማህበረሰብ ጋር ብንቀላቀል ቤቶቹ፣ መንደሮቹ፣ ማህበረሰቡ ምን አይነት አገልግሎቶችን እያገኘ ነው የሚለውን ዛሬ አብረን ቆይታ አድርገን ግንዛቤ እንወስዳለን። ከኛ ጋር እንድትሆኑ በአክብሮት ጋብዛለሁ። ጊፍት ሪል ስቴት ረጅም ጊዜ አብሮን የኖረ ነው። ወደ 25 ዓመት አይደለም? 25 ዓመት አካባቢ እንግዲህ ስምን ጠብቆ ክብርን ጠብቆ ማህበረሰብን ገንብቶ መቆየት በጣም ከባድ ነገር እንደሆነ እረዳለሁ። እስቲ ስለ ጊፍት ሪል ስቴት ትንሽ መጀመሪያ እንወቅ። እንደተባለው 25 ዓመታትን በሴክተሩ ላይ በኢንዱስትሪ ውስጥ የቆየ አንጋፋ ድርጅት ነው። በዚህ ጊዜ ውስጥ በስትራቴጂክ ፕላኑ ላይ ያስቀመጠው ራዕይ አለው። ይሄ ራዕዩ ከኢትዮጵያ ቀዳሚ ከምስራቅ አፍሪካ ደግሞ ከ2030 ተመራጭ ሆኖ ለመቀጠል እየሰራ ያለ ድርጅት ነው። በዚህ 25 ዓመታት ውስጥ የሰራቸው ሰፊ የሆነ ፕሮጀክቶች አሉ። እነሱም መንደር አንድ ላይ 15690 ላይ ያረፉ ትልቅ ቤቶች ቪላ ግራውንድ ፕላስ 1 ግራውንድ ፕላስ 2 ቤቶችን በመስራት ለነዋሪው ወይ ደግሞ ለደንበኞቹ ውሃ፣ መብራት፣ መንገድና ካርታዎቹን ኢንፍራስትራክቸሮቹን ሙሉ ለሙሉ አሟልቶ አስረክቧል። እንደዚሁም እዛው መንደር 2 ላይ ደግሞ 79438 ካሬ ሜትር ላይ ያረፈ ቪላ ታውን ሃውስ፣ ሮ ሃውሶች የሚባሉትን በመስራት ውሃና መብራት እንደዚሁ የመዝናኛ ስፍራዎች ግሪን ኤሪያዎችን በመስራት ለነዋሪው ያስረከበበት ነው። መንደር 3 ደግሞ የሚባሉት 54726 ካሬ ሜትር ላይ ያረፈ ትልቅ አፓርትመንቶችን ጨምሮ እዛ አካባቢ ላይ በስፋት ገንብቶ ሾፖችንም በማካተት ለነዋሪው ያስረከበበት ነው። አሁን ደግሞ